ሰላም ጤና ይስጥልን እንደናችሁ ቤተሰቦቼ። እስኪ ዛሬ ደግሞ ስለ ከውሃ ጋር ተይዞ ስለሚመጡ በሽታዎች እናያለን። ከ1 እስከ 4 ድረስ ያሉ አሉ። እነሱን በደንብ እናያቸዋለን። መፍትሄያቸውስ የሚለውንም እናያለን። የሁሉም መፍትሄው አንድ ነው ይታወቃል። ግን እስኪ እናያቸው ከ1 እስከ 4። ከዛ ፊት ግን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። ስለምታደርጉም አመሰግናለሁ። እና በዋናነት 4 ብዬ ነው ያወጣኋቸው አሉ። እነሱም ኮክሲዲዮሲስ የመጀመሪያው ነው። ኮክሲዲዮሲስ በሽታ ትንሽ ከዶሮዎች ላይ በጣም ያዘወትራል። እሱም እንዴት ነው የሚሆነው? ክትባታቸውን መውሰድ አለባቸው። አብዛኛዎቹ ክትባት የተከተቡ ዶሮዎች ቢሆን ይመረጣል። ምንድነው ኮክሲዲዮሲስ ምልክት አለው። ደም የቀላቀለ ተቅማጥ ታያላችሁ። እሱ ወደ ከፋ ደረጃ ሲደርስ ደም የቀላቀለ ተቅማጥ ይኖረዋል። እንደገና ደግሞ ድካም የደከመ ይሆናሉ። የኩፍ ብሎ የመቆም የሆነ ቦታ ላይ ኩፍ ብሎ የመቆም ነገር ታያላችሁ ዶሮ ላይ፣ የታመመው ዶሮ ላይ። ምግብ አለ መብላት ይታይባቸዋል። ብዙ ጊዜ ምግብ አይበሉም። ኩፍ ብሎ አንድ ቦታ ላይ መቀመጥ፣ ምግቡ ጋር ደርሰው መመለስ። ውሃም ሊጠጡ ይሄዱና ውሃውን አይተውት የመሸሽ ነገር ይኖራል። መፍትያቸው እሱም ምንድነው? መፍትሄው በጣም መሰረታዊ ነገር ጽዳትና ጽዳት። እርጥበት የሚባል ነገር መኖር የለበትም። ቤት ውስጥ እርጥበት መኖር የለበትም። እርጥበት ካለ ኮክሲዲዮሲስ ቫይረሱ ይዛባል። ስለዚህ እርጥበቱን ቦታ ሁሌ ማጽዳት ይኖርባቸዋል። ቦታው ደረቅ መሆን አለበት። በተቻለ አቅም ደረቅ መሆን አለበት። ሳህኖቹ፣ የምግብ ሳህኖቹ መታጠብ አለባቸው። ውሃው ንጹህ መሆን አለበት። ልክ እናንተ እንደምትጠጡት ውሃ ንጹህ ለራሳችሁ እንደምትጠጡት ሁሉ የእነሱም ውሃ ቢቻል ንጹህ መሆን አለበት። ንጹህ ውሃ እንኳን ማታገኙት ቢሆን ማፍላት መቻል አለባችሁ። በጣም ዋናው ነገር ይሄ ነው። እርጥበት ማጥፋት አለባችሁ። ቤታችሁ ሁሌም ጽዱ መሆን አለበት። ሁለተኛው ደግሞ ሳልሞኔል የሚባል አለ። ሳልሞኔል እሱም እንደዛው ተቅማጥ አለው። እንደገና ድካምም አለው። እና ደግሞ ይሄ ምንድነው? እየበሉ ይሄ የእድገት መቀነስ። የታመመው ዶሮ ካሉት ከሌሎች ውስጥ ይበላል፣ ግን ይቀነጭራል። በጣም በኪሎም በሁሉም ነገር ወደ ኋላ ይቀርባቸዋል። ወደ ኋላ የመጎተት ነገር ይኖራልና የመቀንጨር የእድገት መቀነስን ያሳያል። ይሄ በጣም መጥፎ በሽታ ነው። እሱም ሁሉም በሽታዎች የራሳቸው ከፍተኛ ጉዳት ያመጣል። ምክንያቱም አንዱ ታመመ ማለት ሌላውም ተያይዞ ነው የሚሄደው እና በጣም መጠንቀቅ አለባችሁ። ይህም እንደዛኛው ንጽህና ነው። ቦታም በጣም መጠንቀቅ አለባችሁ። የሚሰጡትን ውሃ ንጹህነት ማረጋገጥ አለባችሁ። እቃዎቹ የተለያዩ ውስጡ መታጠብ አለበት። ያልጸዳ እቃ ላይ ጄል ላይክ የሚመስል ነገር እንትን ይኖራል፣ ንፍጥ የሚመስል ነገር፣ እሱ መጸዳት አለበት። በሳሙና ቢታጠብ ጥሩ ነው። ምክንያቱም ይዞባችሁ ነው ገደል የሚገባው፣ ኪሳራ ነው ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ ከጽዳት ጋር ተያይዞ በጣም ማለት ነው። ሶስተኛው ደግሞ የኢኮላይ የሚባል ነው። ኢኮላይ ደግሞ ወይም የሳልሞኔሎሲስ፣ እሱም እንደዚሁ የመተንፈሻ ችግር ያመጣል። መተንፈሻ ሲተነፍሱ እዚህ ችግር ያመጣል። ላይክ እንደ ሬስፓራቶሪ ዲዚዝ አይነት ነገር ጉሮሯቸው ላይ ችግር ይፈጥራል። መተንፈሻ አካላቸው ላይ ድካም ይኖረዋል። እሱም ግን ከባድ የሚያደርገው ሞት ይጨምራል። አስቸኳይ ከላይ የነገርኳቸው በመድኃኒት ልታክሟቸው ትችላላችሁ። እነ ኮክሲዲዮሲስ፣ ሌሎቹም አለ እነ አሻምፕሮ፣ አማፕሮሌን መድኃኒት መስጠት ትችላላችሁ። እነዚህኛዎቹ መድኃኒት አላቸው። ግን ምንድነው ድንገተኛ ሞት ልታስተናግዱ ትችላላችሁ። የመተንፈሻ አካል በአንድ እንትን ይጎዳውና ድካም፣ ከዛ በአጭር ጊዜ ውስጥ ቶሎ እንትን የሚል ሞት ይጨምራል ማለት ነው። ይሄ ከበድ ያደርገዋል፣ ሞት ይጨምራል። እና አሁንም ይሄም ምንድነው ጽዳት ነው። በቃ ሁሉም ነገር ከጽዳት ጋር የተያያዘ ነው። ጽዳት መኖር አለበት። በጣም መሰረታዊ ነገር ነው። ዶሮ እርባታ ላይ፣ አብዛኛው የትኞቹም እርባታ ላይ ጽዳት መሰረታዊ ነገር ነው። ስለዚህ በጣም መጠንቀቅ አለባችሁ። የምግብ መመገቢያቸውን ማጽዳት፣ መጠጫቸውን ማጽዳት ቢቻል። ይሄ አንዳንዴ አንቲባዮቲኮችን መጠቀም፣ ሲቀጥል ደግሞ ቫይታሚኖች ጣል ማድረግ በሳምንት 1-2 መስጠት ቢቻል አሪፍ ነው። እና መጽዳት ቢችል ብታጸዷቸው። አንዳንዴ ችላ የሚባሉ ነገሮች ዋጋ ያስከፍላሉ። አራተኛ ደግሞ ምንድነው? አራተኛ
የዚህ የዶሮ ኮሌራ እሱም ክፉ ነው። የዶሮ ኮሌራ በጣም ከባድ ነው። እሱም በአንዴ ድንገተኛ ሞት ሊመጣባችሁ ይችላል። ምንም ሳታውቁት ዶሮ ሞቶ ታገኛላችሁ። ሊሞትባችሁ ይችላል። ድንገተኛ ሞት ይኖራል። እሱም በጣም ኃይለኛ ትኩሳት ይኖራል። ምግብ አይበላም። ምግብ አለመብላት አብዛኛዎቹ ከእንደዚህ አይነት ኬዞች ዶሮ ጋር ተያይዞ የመጡ በሽታዎች ምግባቸውን ነው በአንዴ የሚዘጋቸው። ምግብ መብላት የምግብ ፍላጎታቸውን ይገለዋል ማለት ነው። ስለዚህ እነዚህም ተያይዞ የመጡ ከውሃ ጋር ተያይዞ የመጡ በሽታዎች ናቸው። የዶሮ ኮሌራ ከውሃ ጋር ተያይዞ የመጡ በሽታዎች ናቸው። በጣም ጥንቃቄ ይፈልጋል። አሁንም በደንብ አጽንኦት ሰጥቼ የምነግራችሁ እቃቸውን በደንብ ማጽዳት አለባችሁ። ይሄ ውሃ መጠጫውን በደንብ መጽዳት አለበት። ቢቻል በሳሙና ቢታጠብ በጣም አሪፍ ነው። በሁለት ቀንም አንዴ ስንፍና ካልሆነ በቀን እንደው ቢጸዳ ከመክሰር ይሻላል። አንዳንዴ ምንድነው ከማከም መከላከል የሚባል ነገር አለ። የትኛውም እርባታ ላይ ከማከም መከላከል የሚባለው ነገር ቤዚክ በቃ በጣም መሰረታዊ ነገር ነው። ተከስቶባችሁ ወዲያ ያላችሁ ከምትሰቃዩ መጀመሪያውኑ መከላከል፣ እያንዳንዱ ነገር ማጽዳት፣ ትኩረት መስጠት፣ መለየት መቻል፣ የታመመውን ዶሮ መለየት መቻል እና በጣም በቃ ዋጋ እንከፍሎ እዛ ቦታ ላይ መገኘት እና ዶሮ ሁሌ መገኘትን ይፈልጋል። ስለዚህ ማየት መጠንቀቅ ነው እና እስከዛ ስላዳመጣችሁ በጣም አመሰግናለሁ። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ተባበሩኝ። ያው እስኪ ጀማሪዎች ነን አበረታቱን ለማለት ነው። ቴንኪዩ በጣም አመሰግናለሁ።